በደቡብ ኢትዮጵያ ክልል ዳሰነች ወረዳ የማርበርግ ቫይረስ በሽታ ለመከላከል በድሮን የታገዘ ቴክኖሎጂ ክትባት ለማህበረሰቡ እየተሰጠ ይገኛል። ክትባቱ በፌደራል ጤና ሚኒስቴር ከኢንሳ ኢንፎርሜሽን መረብ ደህንነት አስተዳደር ጋር በመተባበር በደቡብ ኢትዮጵያ ክልል በዳሰነች ወረዳ ማርበርግ ቫይረስ በሽታ በተከሰተባቸው የዳሰነች ወረዳ ክትባቱን በመስጠት ላይ ይገኛል። የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ ጤና ሚኒስትሩ ለማህበረሰቡን ጤና ለመታደግ የሚደረገውን ጥረት ሁሉ አበረታች ነው ብለው ጤና ሚኒስትሩ ላደረገው የድሮን ትብብርና ይገዛ ከልብ አመስግነዋል። የቫይረሱን ስርጭት ለመቆጣጠር በዘርፉ የተሰማሩ ጤና ባለሙያዎች፣ የህብረተሰብ ክፍሎችና አጋር ድርጅቶች በጋራ ባደረጉት ርብርብ በአካባቢውና ቫይረሱ በተከሰተባቸው አካባቢዎች ነፃ ለማድረግ የተሰራ ያለው ስራ አበረታች መሆኑም ተመላክቷል። መረጃው የደቡብ ኢትዮጵያ ክልል ጤና ቢሮ ኮሚኒኬሽን ዳይሬክቶሬት ነው።